አንድ ጥብስ 900 ብር ይላል። 1000 ብር ይዣለሁ። ከ1 ሊትር ውሃ ጋር ብናዝ ይበቃናል። እኔ ደግሞ በልቻለሁ አሁን እላታለሁ። አንድ ጥብስና 1 ሊትር ውሃ አምጣለን። ምንድነው? አይ ምንም መጣው። አንዴ ከፍዬ። ምንድነው ሂሳቡ? ሂሳብ ነው። ኧረ እባክህ፣ እኔ ደግሞ ኬሚስትሪ መስሉኝ። ሜኑ ላይ እኮ 900 ብር ነው የሚለው። ምንድነው 1500 ብር? እሱ ታክስና ቫትን ሳይጨምር እኮ ነው። እናት ትናገሩም እንዴ? ከስር እኮ ጽፈነዋል። እንደዚህ አይሰል ላይ ድብዘውን አጥፍታችሁ ጽፋችሁ እንዴት ነው የምናየው? ከዚህ ጽሑፍ እኮ መንፈስ ይታያል። እንግዲህ እኔ ምንም ማድረግ አልችልም። እኔ ምንም ማድረግ አልችልም። ሰው እኮ ሜኑን የሚያየው ከኪሱ ጋር ተመጣጣኝ መሆኑን ለማወቅ ነው። ወይ ቫትና ታክስ የሚለውን ብትጨምሩት አለያ ደግሞ ጎል አድርጋችሁ ብትጽፉት። እሺ አሁን ከየት አምጥቼ ልክፈል? እንዲህ አይነት ነገር ብዙ ጊዜ ከስተመርን ከሰራተኛ ጋር ሲያጋጭ ይስተዋላል። አንዳንድ ቦታዎች ላይ ቫትና ታክስን ሳይጨምር የሚለውን ፈጽሞ ሳያስገቡ ቢሉ ሲመጣ ዋጋው ያሳብዳል። ሌሎቹ ደግሞ ያስገቡና ግን ጨርሶ ሊታይ በማይችል ቦታ ላይ ያስቀምጡታል። ከዛ የኔ ቢጤ ችስታ ሂሳብ ሰርቶ ያዝና ቢሉ ሲመጣ ከፈረደበት ዌይተር ጋር ጸብ። ይሄ ነገር ግን እኔም ብቻ ነው ያጋጠመኝ ወይንስ እናንተንም ነው?